Hey yo, what's up guys? ይሄን ክረምት ቪዲዮ ሰራ አልነበረም because I've been planning to start my own business and not only that part time jobም as an intern ስሰራ ስለነበር ነው እና I didn't got much time to make videos, so I hope you guys enjoyed this video. First day in high school. Well, first day in high school ማለት የምትዋረድበት ወይም የምትፈምስበት ቀን ማለት ነው እና that was pretty good for me because እዛ ትምህርት ቤት ኤሌመንተሪ እስከ 5ኛ ክፍል ተምሬ ስለነበረ ልጆቹ እንደ ጓደኛ ነው የተቀበሉኝ እና that was the best day of my life እና ከገባው በኋላ ባጌን አስቀምጬ ስወጣ ማለት ነው ያዳሚ ነበር ተማሪ ነበሩት እንዴ ጠፋ ሰው አማን ምናምን እንዲነሽ ምናምን እያሉ ሰላም ሲሉኝ ነበርና man ከነሱ ጋር ጸብ ቢፈጠር ማለት ነው እኔ በቃ አንደኛ ሟች ነኝ because every single kid ማቀው ማለት ነው አብዛኛው ፋፍቷል አብዛኛው ተመዟል አብዛኛው ጺም አብቅሏል ድርቅ የመተው የመሰለው ምናምን ደልበዋል በቃ እኔ ብቻ ነኝ ያልተለወጥኩት ማለት ነው እና ቫይቡም ጸዴ ነበር ራፕ ምናምን ተከፍቶ ነበር በትልልቅ ስፒከር በቃ you know what I mean right ልክ እንደ Groove Street አይነት ቫይብ ነበርና አሴምብሊም ነበረ ከአሴምብሊው በኋላ ክፍል ስንገባ I think በፈርስት ፔሪድ እንግሊሽ ነበር እና በሰከንድ ደግሞ ምንድን ነበር እና እንደዛ ነበር ቀኑን ያሳለፍኩት እዚህ ደግሞ ብዙ ፊቸሮች አሉ ከድሮ ትምህርት ቤት ይልቅ one of the feature is ካፌ አለ እና ደግሞ መመገቢያም ቦታ አለ ድሮ ትምህርት ቤቴ አይደለም ካፌ መመገቢያ ቦታም የለም ማለት ነው ወይ ደረጃ ላይ ወይ የሆነ ጥግ ቦታ ተቀምጠን ነው የምንበላው ሁለተኛ ነገር ደግሞ እዚህ በፕሮጀክተር ነው የሚያስተምሩት እና በፕሮጀክተር ስል እየቀለድኩ አይደለም ልክ እንደ ካምፓስ ኦር ዩኒቨርሲቲ ስታይል ነው እዚህ ከ9 ጀምሮ የሚያስተምሩት ማለት ነው ፓወርፖይንትም በሉት ፕሬዘንቴሽንም በሉት በቃ በፕሮጀክተር ነው የምንማረውና መብራት ሲጠፋ ብቻ ነው በብላክቦርድ የምንጽፈው ማለት ነው እና የኔ ኤክስፒሪየንስ ይሄን ይመስል ነበር በፈርስት ዴይ ኢን ሃይ ስኩል እና ደግሞ አንድ ነገር ልነግራችሁ ፈልጌ ነበርና ሳምቡሳ የሚለው ስም የሆነ ትንሽ ክሪንጂ ነገር ነውና ኦሬዲ ሌላ ስም ስላለ በሳምቡሳ ሌላ ቻናል ስላለ ማለት ቻናል ሳይሆን ቲክቶክ አካውንት አለ ሲሉኝ ነበር ሶ ራሳችሁ እንድመርጡ አደርጋለሁ ማለት ነው ሶ የሆነ ክሬቲቭ የሆነ ስም አይምሮአችሁ ላይ ያለ ካለ ኮሜንት ላይ መጻፍ እንዳትረሱ እና ቤስት የሆነውን መርጬ ስሙ አደርገዋለሁ ማለት ነው እና ይሄ ቪዲዮ 5000 ላይክ ካገኘ ታይፕስ ኦፍ ኪድስ ኢን ሃይ ስኩል ሚል ቪዲዮ ሰራላችኋለሁ ሶ ላይክ ማድረጋችሁ እንዳትረሱ እና here are some recaps of behind the scene እና በሌላ ጊዜ እስክንገናኝ ድረስ ደህና ቆዩ Hey yo, what's up guys? I haven't been creating videos since the summer started because I've been planning to start my own business and not only that I've been first day in high school well first day in high school ማለት ወይ የምትዋረድበት ወይም የምትፈምስበት ቀን ማለት ነው እና that was pretty good for me because እዛኛው ትምህርት ቤት 5ኛ ክፍል ለምንድን ነው ላይ የሚሳሳተው እና ቫይቡም ጸዴ ነበር ምናምን ተከፍቶ እና ቫይቡም ጸዴ ነበር ራፕ ምናምን ተከፍቶ በቃ you know what I mean right like in the Groove Street አይነት ቫይብ ነበር ከዛ ደውል ሲደወል ከተሰለፍን በኋላ ቆይ ለምን ያሰከነው ራፕ ምናምን ተከፍቶ በቃ you know what I mean right ልክ እንደ Groove Street አይነት ቫይብ ነበር እና አሴምብሊ ምናምን ይችላል ቆሞ ስቃይ ነው ስማ